ከባለቤትሽ ጋር የተለያያችሁ ቀላል አልነበረም ጊዜው? አንድ ቀን ቁጭ ብዬ ዊልቸር አማረጠኝ ማለት ነው። በምን አይነት ይሁንልሽ? አውቶማቲክ ይሁን። አባትነት በእግዚአብሔር ስልጣን ውስጥ ያለ ማንነት ነው። ታሪክሽ በእንባ ተጀምሮ በእንባ ላይ ሁለቱም ወገን ራስ ወዳድ ነው ብዬ ነው የማስበው። ለልጆች አልታሰብ ሊሰራ ያልቻለ ቤት ማማን ከመውለዴ በፊት ነው እየገባኝ። አባት ለሚባል ማንነት ትልቅ ቫልዩ አለ። ግን የትላንት ጨለማዬን እያመጣ የዛሬን ብርሃኔን እንዲያጠፋብኝ አልፈልግም። እዛ ሰዓት ስወስን ልጆቼን አስቤ ነው። የተሳካለት አይነት ሰው ልትመስይ ትችያለሽ። ወዳጅ ከሌለሽ ግን አትሳካልሽ። ምንድነው ጸሎቴ? ለልጆቹ የሚጠቅመውን አንዱን ሰው አስቀርና አንዱን ሰው ውሰድ። ቀጥሎ ምንድነው የሆነው? ያው ከዚህ ብዙም ሳይቆይ ይመስለኛል ከባለቤትሽ ጋር የተለያያችሁትና ቀላል አልነበረም ጊዜው። አንደኛ እንደው ዝም ብለሽ የእግዚአብሔርን ቃል እንኳን ትተሽው ይሄ ማህበረሰቡ ራሱ ይሄ ፈት የሚለው ነገር ላይ ትልቅ ተጽዕኖ ነው የሚፈጥረውና እነሱ ጊዜው የያቶችስ እንዴት ነበሩ? አዎ ማማን ካረፈች በኋላ አንድ አመት ያክል አይ ቲንክ አንድ አመት ያክል የቆየን አይመስለኝም ስንለያይ ከ16 አመት በኋላ። ምክንያቱም ሊሰራ ያልቻለ ቤት እንደሆነ ማማን ከመውለዴ በፊት ነው እየገባኝ የመጣው። እንደው ይሞከር የሚለው እንጂ በቃ የሚታከም ቤት እንዳልሆነ ገብቶኛል፣ እየገባኝ መጣው። ስለዚህ ግድ መሆን ነበረበት፣ መለየታችን ግድ መሆን ነበረበት። ምክንያቱም በብዙ አቢዩዝ እየተደረኩ የኖርኩበት ህይወት ነው። በብዙ ነገር ለህይወትሽም ያሰጋ ነበር ነው። አሁን ላይ ባናወራውም ለህይወትሽም በሚያሰጋ ይሄ ላይክ በመኖርና ባለመኖርሽ አይነት ነገር የሚያሰጋ ስለነበር ነው እንጂ ምርጫሽም ሆኖ አልነበረም። ያንን ላይፍ ያጣሽው ነው። ምርጫዬ ሆኖ አልነበረም፣ ግን ደግሞ መሆን ነበረበት። እንደዛ እውነት ለመናገር የዛ ሰዓት ስወስን ልጆቼን አስቤ ነው። ምክንያቱም ኪያዬ የሆነ እድሜው ላይ አልኖርም ከናንተ ጋር ብሎ አያቶቹ ጋር ሄዷል። ከዛ ሊቀጥሉ ነው። ምክንያቱም በቂ ምክንያት ነበረው። ያልተረጋጋ ቤተሰብ ውስጥ መኖር አይፈልግም። የእናቱን የሆኑ ስቃዮች ማየት አይፈልግም። ስለዚህ አያቶቹ ጋር ሄዷል። ሊቀጥል ነው ማለት ነው። እያዘኑ ሊመጡ ነው። ስለዚህ መቆም ነበረበት። ያ ህይወት በደስታ ያደረኩት ነገር አይደለም። የሆነ በቃ እንደ ጽድቅ ምናምን አደረኩት ብዬ ማወራው ነገር አልነበረም። የሞት ሽረት ጉዳይ ስለነበር የሆነ የተወሰነ ውሳኔ ነው። ስለዚህ እንዲያውም በጣም ማስታውሰው ቅርብ ጊዜው ላይ ያሰብኩት ነበርና የመጀመሪያ ፍርድ ቤት ወረቀት የንለያይ ወረቀት ያስገባው ቀን እያለቀስኩ ነው የመጣው። ምክንያቱም ያ ሁሉ ትግል የታገልኩት አንደኛ ክርስቲያን ፋሚሊ መፋታት የለብንም የሚለውን ነገር አምን ስለነበረ ነው። ግን አሁን ወሰንኩኝ ማለት ነው፣ ልፋታ ነው። ስለዚህ አደባባይ ልወጣ ነው። ነግሪሽ ከሆነ አላቅም፣ የተወሰነ ወር ይሄን ነገር ከመወሰኔ በፊት ፍርድ ቤት መለየት መፋታት የሚባለውን ነገር ላለ ማድረግ እጸልይ ነበር። ምንድነው ጸሎቴ? ለልጆቹ የሚጠቅመውን አንዱን ሰው አስቀርና አንዱን ሰው ውሰደው። ፍርድ ቤት ድረስ ሄጄ ተለያይቼ አደባባይ ወጥቼ ላይክ በቃ ስምን ከማሰደው አንዳችንን ወሰደ። በእውነት ጸልይ ነበር በስርዓት። እሱም አልሆነም። ስለዚህ በቃ ፋይናሊ መሆን ኖሮበት ነው የሆነው ነው። ከዛ በኋላ እንግዲህ ምንድነው የተፈጠረው? ያው አንቺ ትኖሩበት የነበረ ኮንዶሚኒየም ቤት ነበራችሁ። አንቺ ነሽ ልጆችሽን ይዘሽ ወደ ቤተሰቦችሽ ጋር የገባሽውና እሱ ብቻም አይደለም፣ አንደኛ ፋይናንሻሊ አንቺ ላይ ነው ሁሉ ነገር የወደቀው። ግን ደግሞ ያ ብቻም አይደለም፣
ልጆችን ያለ አባት ማሳደግ እስካሁንም ድረስ ብዙ ኢፌክት እንዳለው ስለማይ ነው በቅርበትም እና ልጆችን ያለ አባት ማሳደግ ምን አይነት ተጽዕኖ አለው እስካሁንም ድረስ ማለት ብዙ ሰዎች አሁን ይሄ ኢኮኖሚካሊ ብቻ ነው የሚያስቡትና ኢሞሽናሊስ ራሱ ልጆችን ያለ አባት ማሳደግ ምን ያህል ተጽዕኖ አለው? ሁለተኛ ደግሞ ምንድነው ሲንግል ማምነትንስ እንዴት ታይዋለሽ አንቺ? እስቲ ልጆችን ካለ አባት ማሳደግ የሚለው እኔ እሱን ነገር ሳስብ ሁለቱም ወገን ራስ ወዳድ ነው ብዬ ነው ማስበው። ለልጆች አልታሰበም ማለት አሁን ላይ በተለይ በቃ ቀላል ነው ህይወትን ስብስብ አድርጎ አስጊጦ መኖር ማንንም ሰው የሚፈልግበት አይደለም። በቃ መለያየት ነው አይነት ነገር ግን ያ በደንብ ራስ ወዳድነት ነው። ምክንያቱም ልጆቹ ላይ የሚፈጥር ነገር አለ። እነዛ ልጆች ረጅም መንገድ ነው ያላቸው፣ በጣም ረጅም ርቀት ነው ያላቸው። እኛ ቢያንስ አጋማሹን መተናል አናስብላቸውም። ያንን የሚፈጥርባቸው የስነ ልቦና ቀውስ አለ። እናት ብቻ ሆና ነው መኖር የምትችለው። ስትፈጠርም እናት ሆና ነው የተፈጠረችው። አባት ሆና የአባትን ቦታ መተካት አትችልም። ስለዚህ ቀውስ አለው። አሁን ሲንግል ማምነት ትልቅ ቻሌንጅ እኮ ምክንያቱም እያንዳንዱን የልጆቹን ስሜት በጥልቀት እየተመለከተሽ መኖር አለብሽ። በቀን 3 ስላበላሻቸው ለብሰው ስለወጡ ስለተማሩ አይደለም። ስነ ልቦናቸውስ የሚፈጠርባቸው ክፍተትስ አባት የሚባለው ማንነት እኔ አባት ለሚባል ማንነት ትልቅ ቫልዩ አለኝ፣ በጣም ትልቅ። ምክንያቱም እግዚአብሔር እንኳን ሲሰየም አባትነት ሁሉ ከሚሰየምበት ተብሎ እግዚአብሔር የሚባለው ማንነት ራሱ የአባት ዋና የእግዚአብሔርን አባትነት አሁን በምን ትመስይዋለሽ? አባትነት ሁሉ እኮ የተሰየመው ከእግዚአብሔር ነው። ስለዚህ አባትነት የሆነ በእግዚአብሔር ስልጣን ውስጥ ያለ ማንነት ነው። እንዲህ ዝም ብሎ ቅልል ያለ ነገር አባት ለነገሩ ኢትዮጵያ ውስጥ ልበል እዚህ ምድር ላይ ነው በጣም እንዳላሳነዛትና አባትነት እምነት ነው አይደል? እናትነት እውነት ነው። ተረታችን ራሱ አባትነት ስልጣን ነው። የእምነት ምናምን ጉዳይ አይደለም፣ ስልጣን ነው። ከእግዚአብሔር ዘንድ የተሰጠ ስልጣን ነው፣ የተሰየመ ስልጣን ነው። ስለዚህ ያንን ነገር ነው የምናጎልባቸው እኮ እነዚህ ልጆች ወይ በጣም የሰለጠነ ማይንድ ኖሮን እንዳያጡት ቢያንስ እሱም እንደው ትክክል አይደለም። እንደው ግን ልጆች አባትነትን እንዳያጡት አባት ሆኖ ህይወታቸው ውስጥ የሚቀጥል ታሪክ ቢሰራ ጥሩ ነው። ከተለያየ በኋላ አባትም ልጁን አያውቀውም። እናት ላይ ነው ሁሉ ነገር የሚሆነው። እናት ግን እናት ነው መሆን የምትችለው እንጂ አባት ሆና ልጁን የአባትን ክፍተት ልትሞላለት አትችልም። ስለዚህ ያዕቆብ ስቀላል አይደለም፣ እንደ ቀልድ የሚታይ ነገር አይደለም። ከዚህ ቻሌንጅ ጋር ሲንግል ማምነት ከዚህ ቀውስ ጋር ፋይናንሻሊ ብቻ እኮ አይደለም ማለት ነው። ከዚህ ቀውስ ጋር መታገል ከባድ በደንብ ነው ቻሌንጅ የሚያደርገው በደንብ። እሺ ከዚህ ጋር ተያይዞ ያው አንቺ አንዱን ፈተና ወጣሁት ስትይ ሌላ ፈተና፣ አንዱን ፈተና ወጣሁት ስትይ ሌላ ፈተና አይነት ነገር ነው ላይፍሽ። ገና በልጅነትሽ ነው ይሄንን ደግሞ እንትን ያልሽውና ከዚህ በኋላ ደግሞ እዛ ቤተሰቦችሽ ቤት እየኖርሽ የተፈጠረው ምንድነው? አንድ ቀን ከስራ ስትመጪ አልጋሽ ላይ ቁጭ እንዳልሽ መነሳት አልቻልሽም እና እሱ ነገር እንዴት ነበረ? የሚገርም ተስፋ የሚገርም ተነሳሽነት በቃ ደረስኩ አይነት ስሜት ነበርኝ ያ ወቅት ላይ እና አንድ ቀን ግን ቢሮ ገብቼ ለምሳሌ ወጣ ስል የሆነ አይነት ስሜት ነበረኝ። እዛ ግን ቢሮዬን ቆልፌ በረንዳዋ ጋር ስደርስ መራመድ ብዙ አልችልም። ስለዚህ ቤት አልደርስም። ባጃጅ ጠራው፣ ቤት ሄድኩኝ። ከሰዓታት በኋላ መቆም አልችልም፣ እግሬ መቆም አይችልም፣ ሽንት ቤት መሄድ አልችልም። እያንዳንዱ ነገር በድጋፍ ነው። ከባድ ነበር በጣም ማለት ደግሞ አሁን ቀጥሎ ደግሞ አለመቆም
እሺ ቆመሽ ስትንቀሳቀሽ የምትፈልጊውን ነገር ታደርጊያለሽ፣ ለልጆችሽም ትታገያለሽ። አለመቆምን ግን ከምን ጋር ነው የምትታገየው? ከባድ ነበር እና ልነሳሰል መነሳት አልችልም። በጣም ነበር ማለቅስ የነበረው። እግዚአብሔር አንተ እንደዚህ አታረግም እንደዚህ እኔ ላይ እንደዚህ በጣም ነው ማለቅሰው። አታረግም ከልሄ ብዛት እማለት ደግፈኝ ስትፈልግ አልፈልግም። አትይኝ አልችልም እኮ አትይኝ። ራሴ እቀመጣለሁ፣ ራሴ እንደዚህ ያደርጋለሁ፣ ግን ልሆነው ስል አልችልም። እና ከባድ በቃ ምን ሊመጣ ነው? ከዛ ደግሞ ሰይጣን አለ የሚልሽ ነገር አለ። ታሪክሽ በእንባ ተጀምሮ በእንባ ሊያቆም ነው። በቃ አይሆንም። እግዚአብሔር እንደዛ አላለም። ውስጤ እኮ ትግላለና ጮሃለሁ። አይሆንም እንዴ እግዚአብሔር ወይ አንተማ እንደዚህ አታረግም። እንዲማ አይሆንም። እንዴ ነበር በጣም አለቅሳለሁ። እንዲማ አይሆንም። ከዛ አሳይጂ መታከም ነበረብኝ። ያልተመረመርኩት ነገር የለም። ምንም ነገር የለብኝ። ምንም ለብዙ መድኃኒቶች ተሰጥቶኝ ነበረ። እነዛን መድኃኒቶች ወሰድኩኝ፣ ግን እልህ ነበረብኝ። እንደዛ እያመመኝ ቸርች ደግሞ ቦታዬ ላይ ሄጄ ማምለክ አለብኝ። እግሬን እየጎተትኩት ሄጄ ቦታዬ ላይ ሄጄ ምልክ ይመጣለሁ። እልህ ስለነበር በፍጹም ከማመልክበት ቦታ አልታጣም፣ እዛው ጋር ነው የምገኘው። ስለዚህ ሄድ ነበር ቸርች። ታስሮ ምናምን ቸርች ሄጄ አምልኬ ምናምን ተመጪ ነበር እና በዛ ወቅት ላይ አንድ ቀን ቁጭ ብዬ ዊልቸር አማረጠኝ ማለት ነው ሰይጣን። በምን አይነት ይሁንልሽ? አውቶማቲክ ይሁንልሽ? በምንም አይነት ዊልቸር ላይ ልቀመጥ? ምንም እንደው ነፍሴ ናት ጌታን የምታመልከው። ስለዚህ በዊልቸር እየሄድኩ በማመልከው እግዚአብሔር ነው። አመልከዋለሁ። አታስቆመኝም ከማምለክ፣ ምክንያቱም ነፍሴ ናት በቃ ጌታን የምታመልከው። እግሬ ብያዘም ንቀጥ ያመልካለሁ። እግዚአብሔር ረዳኝ። እንደዛ ነበር ይሆናል። ይሄንን አያይዞ ምንድነው ያው ብዙ ሰዎች ሻሸመኔ ከተማ ላይ የቸርቹ ኢንቫይሮንመንት እንዳለ ሆኖ ከተማው ላይ በቃ በህይወትሽ ያገኘሻቸው ሰዎች ላይ አሁን አዲስ አበባም ከመጣሽ አዲስ አበባ ላይ የሚያገኘሻቸው ሰዎች ላይ በሄድሽበት ሁላ ተጽዕኖ ትፈጥሪያለሽ። እና እኔ ይሄ ሰዎችን ባህሪ ማጥናት ደስ ይለኛልና አጠናሽ ነበር ባይዘውና ያገኘሁት ሁለት ነገር ምንድነው? አንደኛ የሰዎችን ኑሮ ትኖሪ ነበር ሻሸመኔ በነበረሽም ላይፍ አሁንም በሚባል ደረጃ። ሁለተኛ ደግሞ ሰው አክባሪ ትሁትም ነበርሽና እንዴት ነበር ማለት አሁን ሻሸመኔ አማኑኤል ብርሃንና ሕይወት ቤተክርስቲያን እየሰራሽ በነበረ ጊዜ ብዙ ሰዎች ጓዳ ውስጥ አለሽ። ብዙ ሰዎች ጓዳ ውስጥ ለብዙዎች እህል ታስፈጪ ነበረ። ሲታመሙ ልጆችሽን ጥለሽ እየሄድሽ ታስታምሚ ነበረ። ከሌለሽ ምንም ነገር ላይ ትቆረሽ ነበርና ይሄንን ልምድ ከየት አመጣሽ ወይ ደግሞ ከየት ተማርሽ? በመጀመሪያ ለዛሬ ማንነታችን ቤተሰቦቻችን ወሳኞች ናቸው። እማዬ በጣም ደግ ሴት ናት እና ምናልባት ከሷ ወስጄዋለሁ ነኝም ግን ብዬ አላስብም። አሁን ባልሽ ደረጃ ነኝ ብዬ አላስብም። ግን ከሆንኩም እማዬ በጣም አባም እንደዛው በጣም ደስ የሚሉ ሰዎች ናቸው። ከሰው ጋር ያላቸው ነገር ቀን ናቸው በጣም። ምናልባት ከነሱ ወስጄዋለሁ። ከዛ ደግሞ ትላንት የነበረው የህይወት ያለሽከሰነቴ ምናልባት የሰዎችን ህመም በደንብ ወደ ራሴ እየወሰድኩኝ እንድታመም አድርጎ ሊሆን ይችላል። አሁን ላይ እንግዲህ በጣም ብዙ ሰዎች ሲያዩሽ አንደኛ ልጆችሽን ሲያዩአቸው ምናምን ይደነግጣሉ። ሁለተኛ ደግሞ ስትታይ ምንም ችግር የሚባል ባጠገብሽ ያለፈ ምናምን አትመስሊም። ያው መናገር እስክትጀምሪ ድረስ ማለት ነውና ተስፋ ቆርጠሽ ታውቂያለሽ ወይ? 1 ሚሊዮን ጊዜ 1 ሚሊዮን ጊዜ ምንም ነገር ተስፋ ማድረግ ማልፈልግበት ወቅት ነበር። ረጅም ዓመት አልስቅም ነበር። ያቺ ስጀምር የነበረችው በትንሽ ነገር መስቀው ልጅ የሆነ ዓመት የለችም ነበር። አልስቅም ነበር።
ካልስ ምንም የሚያስቅ ነገር ቢኖር አልስቅም። በነገርሽ ላይ ሳቄ ተመለሰ አማኑኤል ብርሃንና ህይወትም ነው እዛ ነውና ኖት ያረኩትም እዛ ነው ተመልሶልኝ በጣም ስስቅ አንቺ እንዲህ ነሽ እንዴ ሲሉኝ እኔ ራሴ እንዲህ መሆኔን ያወቅኩት አሁን ነው ሳቄ ተመለሰልኝ እዛ ነው እና አልመስልም ግን የእግዚአብሔር ምህረት ረድቶኛል በእያንዳንዱ ደረጃ ግን ጥንካሬም ጭምር እየሰጠኝ ሄዶ እያንዳንዱ የህይወት ተግዳሮቶቼ ጥንካሬ እየሰጠኝ ሄዱት ከሆነ አመት በኋላ ደግሞ በጣም ችግሬ ላይ ትኩረት አድርጌ ማላዘንም አቆምኩ መሰለኝ ለዛ ነገር እግዚአብሔር በረዳኝ መጠን የእግዚአብሔር ጸጋ ደግፎኝ ያንን ነገር ማለፍ እንጂ ማላዘን ብዙ አልፈልግም ሁለተኛ ትላንት በጣም ከባድ ነበር በፍጹም ግን ትላንት ዛሬ ላይ ሊመጣ ይገባው ይሄንን ማመን ስጀምር በጣም ጤነኛ እየሆንኩ የመጣው በቃው ትላንት በጣም ከባድ እና ምን ይፈጠር የሆነ ሰው የሆነ ቅርጽ አስይዞሻል ትላንትና የሆነች ሴት ፈጥሯል ትላንትና ግን የትላንት ጨለማዬን እያመጣው የዛሬን ብርሃኔን እንዲያጠፋብኝ አልፈልግም አልፈቅድለትም በቃ በጣም ከባድ ነበር አንዳንዱ ነገር እኮ እየሳኩላ ነው ማውራው በጣም ከባድ ነገር ለራሴም አንዳንዱ ለራሴም ዛሬ ላይ ቁጭ እየሳሰው እንዴት ነበር ያለፈው ስም በቃ እግዚአብሔር አሳልፎታል እግዚአብሔር አሳልፎልኝ ሲያበቃ ምን የሚሉት ነው አምጥቼ ዛሬ ላይ አብረን ካልኖረን እመለው ትላንቴ በቃ አለፈ ምናልባት በጣም ጤነኛ ያረጋኝ እሱ ሊሆን ይችላል በቃ ትላንቴ ላይ ቆሜ ማላዘን አለመፈለጌ ሊሆን ይችላል አሁን እኮ ታሳልፊያለሽ ቻለች አለኳም ግን ትላንት ምስክር ነው ለማለፉ ስለዚህ ዛሬም ያልፋል ማለት ነው እና ስለዚህ ይሄ እንደም በእንግሊዘኛው ይባላል ኮፒንግ ሜካኒዝም ይሄ ጥቃትን የምትከላከይበት የነበረው ነገር ሐሳብሽ ላይ ነው አንቺ ነው ምክንያቱም አክቹአሊ ኮ ይሄ የተገለጠው ላይፍሽ ቻሌንጅ ነው ግን ያን ነገር የምታፈርሽ የነበረው በሐሳብሽ ነው በሐሳቤ ነው ከዛ ቀጥሎ አልሽ ለብዙ ጊዜ ከዚህ ምን ይወጣል የሚወጣ ነገር አለው አሁን ቅርብ ጊዜ እንዲያውም ካስታውሽ እንደው አሁን ይሄ ነገር ለጽሁፍም ለንግግርም እኮ አይመችም ምንድነው የሚወጣው አንዳንዱ ነገር እንደዛ እኮ ነው ለምንም የማይመች ነው የሚሆነው ዞሮ ዞሮ ግን ያልፋል በቃ ያልፋል ምን አይነት ልምድ አለኝ ትንሽ ወጣ ያልኩም አይነት እኮ ሰው ሲዲዮ ነኝና እቆምና መስታወት ላይ በዚህ ሲዲዮ ከሆነ መንገድ በኋላ ነው የመጣችው በፊት መስታወት ላይ እቺን ሲዲዮ ማየት አልፈልግም ነበር ከሆነ አመት ወዲህ ቀን ቆም ያያታል በጣም ቆንጆዬ ነሽ እና ጎበዝ ነሽ ምናልባት እኮ እንበይ እየወረደ ሊሆን ይችላል ግን ፈገግ እያልኩ ነው ማወራት ጎበዝ ነሽ ምንም አትሆኝ ታልፊዋለሽ እላታለሁ ምንም ጀግና ነሽ አሁን ልጆቹ እየጎረመሱ አይደለ የሆነ የባህሪም የሆነ ነገር እኮ ታያለሽ ምላቸው ነገር አለ በነገራችሁ ላይ ወደ ሆነ ጥንካሬ ነው ከፍ መታረኩኝ አሁን ላይ ገባችሁ ይችላል በዚህ ልክ ነው የምልሽ በቃ አሁን ላይ ገባችሁ ይችላል ግን ወደ ሆነ ጥንካሬ እኔን ያደረሳችሁኝ የሆነች ጠንካራ ሴት እየፈጠራችሁ የሆነውም ያ ነው በህይወቴ አልቋቋመው ይሄንንማ እንዴት አድርጌ ይችላል ያልኳቸውን ነገሮች በእግዚአብሔር ምህረትና ጸጋ አልፈያቸው ቃል እንደዛ ነው ይሄንን ስታወሪ ምን ትዛለኝ ብዙ ሰዎች አሁን ይሄ ስፔሻሊ ደግሞ የተደራረበ ፈተና ሰውን ከመንገዱ ያስቀረዋል ወደ ኋላ ይላል ብዙ ሰው ይሰበራል አንዳንድ ሰው ደግሞ እንዳልሽው ይሄ ህመሙ ላይ መክረም አለና ያ ነገር እንዳይሆን ህመም ላይ ያለ መክረም በራሱ አስተዋጽኦ አድርጓል ብለሽ ታስቢያለሽ አዎ በደም ህመም ላይ ያለ መክረም ነገን እንዳታይ ያረግሻል ህመም ላይ ያለ መክረም ነገ የሚባል ነገር አለ በደንብ ስለዚህ ሰዎችን የምትመክሪያቸው እንደዚህ አይነት ከባባድ ህይወት ውስጥ ላሉ ሰዎች
ምን ትመክሪያቸዋለሽ ከልምድሽ በመነሳት? ምንም ጥቅም የለውም ማለት መሆን ያለበት ነገር መሆን አለበት። ከዛ ውስጥ ምን አወጣለሁ ነው ትልቁ እኮ ነገር። በህይወታችን ውስጥ በሚፈጠረው ነገር ቻሌንጅ ከሚያደርገን ነገር ውስጥ ምን እናወጣለን? ምንድነው የሚወጣው? ምን አይነት ቅርጽ ነው የሚያስይዘኝ? ምን አይነት መልክ ሊይዝ ነው በዚህ ውስጥ? እሱ ላይ ነው ትኩረት ማድረግ ያለብን። አንዳንድ ሰው በቃ ስላለቀሰ ብቻ መፍትሄ የሚያገኝ የሚመስለው ሰው እንዳለ ታውቂያለሽ? ማልቀስ ውስጥ መፍትሄ አለ ይመስላል። ዋናውን ነገር አይቶ ከዛ ውስጥ ምን ይወጣ? እስቲ ምንድነው መሰራው? አሁን እዚህ ጋር እግዚአብሔርስ ህይወትስ ምን እኔ ላይ ሊሰራ ፈልጓል የሚለው ነገር ላይ ትኩረት ማድረግ አለብን። ከሆነ አመት በኋላ የገባኝ እሱ ነው። በቃ እንደ ሁሌ እንዲታዘንላቸው የሚፈልጉ ሰዎች አሉ። እንዲታዘንላቸው በቃ ሁሌ አሁን እኔ አሁን ይሄንን ራሱ በጣም ትልቅ ሆነ እንትን ሆኜ ምናምን አይደለም፣ ትልቅ ወደሚባል እየሄድን ነው። ገና እየተጓዝን ያለ ነው። የትላንትናዎቻችን የሆኑ መንገዶች የሆነ ቅርጽ አስይዘውን ትልቅ ወደሚባለው ህይወት እየተጓዝን በቃ እንደዚህ ሆኜ ምን ይጠበስ? አንዳንድ እኮ በእውነት ምን ይጠበስ ነው የሚያስብ። በቃ ሆነ። ግን ከዛ ውስጥ ብዙ ነገሮቻችን ይበዛሉ። ምናወራው ምንቀረጽበት ነገር ይበዙልናል ነው። በቃ በዛ ውስጥ አስታውሳለሁ። ስለዚህ ያ መጽሐፍም እንደሚል ልዩ ልዩ ፈተና ሲገጥማችሁ እንደሙሉ ደስታ ቁጠሩት እንደሚለው ማለት ነው። ከባድ ነው ግን እውነትም እግዚአብሔር የተሻለ በዛ ውስጥ የሚያወጣቸው። አሁን ስላንቺ ሳስብ እንደዛ ነው ማስበው። እኔ ብዙ ጊዜ ምን እንደምልሽ እግዚአብሔር የሆነ ነገር ሊሰራ አስቧል ማለት ነው። እንዲያውም የሆነ ስብከት ሰምቻለሁ። በጣም ካደከመክ የሆነ የተሻለ ነገር እግዚአብሔር ባንተ አይቷል ሊሰራ ነው የሚባል ነገር አለና እንደዛ ነው ሊሆን የሚችለው ነው። አዎ የሆነው እኮ እንደዛ ነው። እኔ ደግሞ እላለሁ ማለት ሰይጣን በጣም ጅል ነው። በተፈተንን ቁጥር ከእግዚአብሔር የምንርቅ ይመስለዋል። በተፈተንን ቁጥር ግን ከእግዚአብሔር ጋር በደንብ ነው የምንቀርብ። እግዚአብሔርን መታመኘት ታደርጊዋለሽ። በነገርሽ ላይ የፈተና አንዱ ጥቅሙ አይረቤ ነገሮችን እያቃጠለ ነው ካጠገሽ ነው ያጠፋልሽ። ወደ ዋናው ነው የሚያስጠጋሽ። ትልቁ የፈተናው ምርጡ ነገር ትጠጊያለሽ። ከጥንካሬ አሁን የሰዋዊ ጥንካሬሽ ባሻገር መንፈሳዊ ጥንካሬሽ እየጨመረ ነው የሚመጣው። ምክንያቱም እግዚአብሔር ነው የምታምንሽ። አንዳንዱ ችግርሽን እኮ ሰው መስማት ይሰለችው፣ እግዚአብሔር ግን አይሰለችውም። ስለዚህ ትጠጊያለሽ፣ ሁሌ ለመንገድ ትጠጊያለሽ። የሆነ ነገር በተፈጠረ ቁጥር ለእግዚአብሔር ለመንገድ ትጠጊያለሽ። ወደ እግዚአብሔር ነው የሚያስጠጋሽ። አንዱ መንፈሳዊ ጥንካሬ ይሰጥሻል። በተረጋሽ ቁጥር ደግሞ ይዘሻቸው ብትመለሻቸው ጥንካሬዎች ይኖራሉ። አንቺ ጋር ብቻ እኮ አይደለም የሚቀረው፣ በጣም ለብዙዎች የሚተርፈው። ቅድም ስትይ ነበር አይደል? ብዙ ሰው ጋር ነው። እኔ እኮ ምንም ሆኜ አይደለም የተመጣው መንገድ እንደዚህ እኮ ሆኖ ነበረ ምናምን ብለሽ ስትነግሪያቸው ያንን አልፈሽ ነው። አሁን እኔ አስታውሳለሁ ቢሮ ላይ አንድ እህት መጣ፣ በጣም ታለቅስ በጣም እና በደንብ ፈገግ እያልኩ ነው ሰው አጥያቄ ልጠይቅሽ ትሄጃለሽ እንጂ አሁን የምትስቂው የእውነትሽ ነው? ከምርሽን ንገሪ። በደንብ እያለቀሰች ነው። ከምርሽን ንገሪ፣ የእውነትሽ ነው የምትስቂው? አሁን እንዴት አመጣሽው? መንገዱ አመጣው። በቃ መንገዱ አመጣው። እያንዳንዱ ቀኖች ፈገግ ብዬ እንዳልፏቸው መንገዱ ራሱ ነው ማለፉ ስለማይቀር ነው። አሁን በማልቀስ ምን መሰለሽ የሆንኩት ፊት የተጨማደረ እይታ ይቀርበሳል። ስለዚህ ምንም የማወጣው ነገር የለም። ይልቅ በቃ በደንብ ተረጋግተሽ ወደ እግዚአብሔር ተጠግተሽ ነገሮችን አታርቅሽ እና እንደዛ ነው ጠቅሞሻል አንቺ። ከዛ ምንድነው ደግሞ የሆነው ይሄ ከሂሳብ ሰራተኝነትሽ ባሻገር እንዲያውም የበለጠ በሚባል ደረጃ ቢሮሽ ሂሳብ የሚሰሪበት ብቻ ሳይሆን ብዙዎች ሰዎች የምታማክሪበት ነበርና እንዲያውም ስለሱ ስታወሪ ምን ትይኛለሽ? እንደውም የሰዎችን ህመም በሰማው ቁጥር እበረታለሁ ትያለሽ እና
ኦልሞስት በሚባል ደረጃ እዛ ያለው ማህበረሰብ አንቺ ጋር ለሚስጥሩ ይሄ በቃ መጥቶ እንዲያካፍልሽ የሆነው ከምን አንጻር ነው ማለት ጸጋ ነው ብዬ አስባለሁ። እኔ ምክር ዝም ብሎም የሆነ ነገር ስለተናገርሽ ሰው አይቀበልሽም ብዬ አስባለሁና ጸጋ ነው ብዬ አስባለሁ። እስቲ እሱን እንዴት አወቅሽ ውስጥሽ እንዳለ? ቸርች ላይ በነበረው ነገር ኮሚኒኬሽን ላይ ጎበዝ እንኳን ነው፣ ግን ፓስተር ዲዋይ ሁሌም ህይወት ውስጥ ማነሳው ማከብረው ሰው ዲዋይ ከሰዎች ጋር እንዲቀጥቅል ብዬ እንዳወራ ምናምን ይፈልጋል። የሆነም ነገር ሲሆን ትክዬ እስቲ ይሄን ነገር ምናምን ይላል እና እነዛን ነገሮች ከሰው ጋር በመዋል የራሴ ህይወት መንገድ አለ። ከዛ ደግሞ በመዋል ማውራት ጀምራለሁ። የሆነ ነገር ሲሆን ማውራት ጀምራለሁ። ከዛ የበለጠ ግን ፓስተር ፋንትሽ እምን እናደርግብኝና የሆኑ ጉዳዮች ሲኖሩ ሰው ወደ እኔ ይልካል። ከቲቲ ጋር አውሩ ይላል። ይሄ በጣም ፎርማል ነገር እኮ አይደለም፣ ህይወት ነው ማወራች። ከዛ እንደሚያልፍ ነው የሚነግራቸው። እንዳልሽው ጸጋ ነው መሰለኝ ይመታመኑ ምናምን እየጨመረ መጣ። በዛ ድንገት ነው ያገኘኋት መሰለኝ እኮ እሷን ጀራች። ምክንያቱም ስለ ራሷ ነገር ማውራት የማትችል ሴትዮ ሰው ማማከር ማውራት መቻል የሆኑ ሰዎችን ማጽናናት መቻል እኮ ከእግዚአብሔር ካልሆነ በስተቀር ከየትም ላመጣው አልችልም። የሆነ ጊዜ አስታውሳለሁ በጣም ደብሮኛል። በጣም ነው ቢሮ ቁጭ ብያለሁ። ወደ ቤት መሄድም አልፈለኩም። አሁን አንድ ታች በእውነት በምን እንዳወቀች ምን እንደመራት እራሱ ምንም ሊገባኝ አልቻለም። ከመጣች ቁጭ አለች። ከአንቺ ጋር ካወራሁ የሆነ ነገር አግኝቼ እንደሚሄድ የሆነ ነገር እንደምሆን እርግጠኛ ነኝ። ከዛ ነው የመጣሁት ምናምን አለች። እኔ እኮ ደብሮኝ በጣም በራሴ እንዴት እንደጀመርኩት ምን እንደተፈጠረ አላውቅም። እማውቀው ልጅቷ ተጽናንታ እኔ ተጽናንቼ መለየታችን እሱም ብዙ ጊዜ ይለያል። በቃ ከፍተኛ ህመም ውስጥ ሆኜ ሰዎች እያወራ እኔ ለራሴ ነው የማወራው። እነሱ ብቻ አይደለም እግዚአብሔር እኔን እያጽናናኝ ነው። ስለዚህ እግዚአብሔር የሆነ ያሰበው የሆነ የሚፈልገው ነገር አለ ማለት ነው። ሲሲልካ እንደዛ ነው የተሰራች ይላል። አሁን ላይ ቲቲ ምን እየሰራሽ ምን ላይ ነሽ ያለሽው? አሁን ላይ ከ2 ዓመት በፊት ተሻሽኝ አዲስ አበባ ጀመረች። የአዲስ አበባውም ራሱን የቻለ ቻሌንጅ ያለው እሱ ረዥም ስለሆነ በሌላ ፕሮግራም እና አሁን የግል ፒኤልሲ ላይ የግል ቢሮ ላይ ሰው ሰራተኛም ናት፣ አስተዳደርም ናት። ለውጥሮት እያለች ነገር የሰራች። ቲቲ ነገ ምን ላይ እንጠብቃት ለሚሉ መጽሐፍ እየጻፍሽ እንደሆነ ምናምን አውቃለሁኝ እኔና እስኪ ትንሽ ስለሱ ብታወሪ። መጽሐፍ የሚባለው ሀሳብ እኮ የመጣው በአዲስ አበባ ቻሌንጅ ውስጥ ነው። እኔ መጽሐፍ እንደማልችል ነው የማውቀው። ሁሌ እናወራ የለ እኔ ማውራት ነው የምችለው፣ መጽሐፍ አልችልም። ልክ እስክሪብቶና ወረቀት ሳገናኝ ሀሳብ ይበተንብኝ ነበር ማስበው። ግን አዲስ አበባ ከገባሁኝ በኋላ ያገኘኋት ሌላው ማንነት ደግሞ የተወሰነ ጫር ማድረግ የምትችል አይነት ሴት ነው። ከዛ ግን መጽሐፍ አለብኝ የሚል ሀሳብ ኖረኝ። ግን የበለጠ ጆኤል ሆልዲንግ ላይ ገባሁ ሰዓት አንድ የህግ ባለሙያ በጣም አከብረው ሰው መቴ መታሰቢያ ያወራል። መጽሐፍ ጽፏል። እሱ ማይኒንግ ላይ ጽፏልና መጽሐፍ በጣም ሳቢ ሲጀመር እሱ ሲያወራ አለመሳባችን እና ከዛ መቴ ግን ምን ያህል ፍቻብህ 2 ዓመት እና ስለው ሻኪ ሶ ቦታው ላይ ሁላ
በረሃው ላይ ነው ሄድኩኝ የጻፍኩት። ኦኬ አሪፍ ነው ተስፋ አልቆረጥክም ስለ አንዳንዱ ከባድ ነው ከመጽሐፍ ነበር አለኝና በጣም ማረሳው የበለጠ እንድነሳሳ ያደረገኝ ታሪካችንን ራሳችን መጻፍ አለብን። አበላሽተነው ሌላ ሰው አበላሽቶት ከሚጽፈው እኛ አበላሽተን ነው መጻፍ አለብን። በጣም ደስ ይላል። ኦኬ ለካ ታሪኬን ራሴን ቢሆን አበላሽቸው ቢሆን መጻፍ አለብን ማለት ነው። በጣም ተነሳሽው ይህ እነዛን የረፍት ጊዜዎችን መጽሐፍ ጀምሬ መጽሐፌ በመጽሐፍ ላይ ያለው። እሺ ስለዚህ ዲቴናውን ነገር ምን ላይ ተጠቃት ለሚሉ ተመልካቾቻችን ምን ነገር አለሽ? ምንም እንዳልጀመርኩ ነው ማስበው። በጣም ብዙ የሚሄደው መንገድ እንዳለ አውቃለሁ። አንዳንዱ እንዲያውም የዘገየው እስኪመስለኝ ድረስ ብዙ ምራመዳቸው መንገዶች አሉ። ስለዚህ አንድ የሆነ ማማ ላይ ከእግዚአብሔር ጋር አንድ የሆነ ማማ ላይ እንገናኛለን። እሱም በእግዚአብሔር ጊዜ እንገናኛለን። በስተመጨረሻ ማመስገን የምትፈልጊው ማለት የምትፈልጊው ነገር ካለ? በመጀመሪያ እንደው ስንፍናዬን ሁላ እየተሸከመ እየራራልኝ እያዋበለኝ በጣም እልኸኛ ነኝ። እግዚአብሔር እንዴት እንደቻለኝ እያዋበለ እንዴት አድርጎ ይሄ እናት ልጇን እቅፍ አድርጋ ጸጉሩን እየዳበሰች እንደምታባብል እግዚአብሔር እኔን እንደዛ ነው እያባበለ ይመራኝ። አዝሎኝ ነው እግዚአብሔር የመራኝና ሁሌ አመሰግነዋለሁ። ለዘላለም አመሰግነዋለሁ እግዚአብሔርን ሁሌ። በሁለተኛ ደረጃ ቤተሰቦቼን እግዚአብሔር ይባርካቸው። እማዬን እግዚአብሔርን መፍራትን ኢየሱስን አስተዋውቃን ያሳደገች እግዚአብሔር ይባርካት በጣም። አባን እህቶቼን በጣም ወዳቸው እና እግዚአብሔር ይባርካቸው። እነሱም በጣም ላመሰግን እወዳለሁ። ሁለተኛ እናንተን ጓደኞቼ። ሰው ያለ ወዳጅ ህይወትን ሊያጣጥም አይችልም። ብዙ ገንዘብ ሊኖር ይችላል። የተሳካለት አይነት ሰው ልትመስይ ትችያለሽ። ወዳጅ ከሌለሽ ግን አልተሳካልሽ። የሚመክር ስታዝኛ አብሮ የሚያዘን ስትጣመሚ ብሎ ቀና የሚያደርግ ወዳጅ ከሌለሽ ስኬታማ አይደለሽ፣ አልተሳካልሽ። ስለዚህ እግዚአብሔር እናንተ ስለሰጠኝ ሁሌ አመሰግናለሁ ጓደኞቼ። ሌላው በጣም በህይወቴ ማከብረው ወንድሜ ጓደኛዬ ሞክሼ ዶክተር መኮንን ደጉ ከትንሿ ተነስቶ እስከ ትልቁ ድረስ ሞጋ የሌለ ነገር የለም። በጣም ነው የምወደው፣ በጣም ነው የማከብረው። በጣም ላመሰግነው እወዳለሁ። በእያንዳንዱ ህመም ነበር እና በጣም ወደዋለሁ። እግዚአብሔር ይባርከው እሱን። ሌላው ሁሌም በህይወቴ ትልቅ ተጽዕኖ ፈጣሪ ሰው ፓስተር ዳዊት አድነው ሌባዬ በጣም የማከብረው። በጣም ብዙ አሻራ አለው እኔ ላይ ከእግዚአብሔር ምሕረት ቀጥሎ ብዙ አሻራ አለው እና እግዚአብሔር ይባርከው የእውነት ወንድሜ ጓደኛዬ መጋቢ በጣም የማከብረው። እግዚአብሔር ይባርከው በጣም አመሰግናለሁ። ፓስተር ፋንተሽ እና እንዳዬ ቸርች ላይ ያሉ ሰዎች አማኑኤል ብርሃንና ህይወትን እንደው ሙሉን ላመስግናቸው አይደል? ሙሉን ምክንያቱም ስም ጠርቼ አልጨርስም። በእውነት በእያንዳንዱ ነገር ከጎኔ የነበሩ ሰዎች አሉ። አብረውኝ የታመሙ፣ አብረውኝ ያለቀሱ፣ አብረውኝ የሳቁ፣ አብረውኝ እግዚአብሔርን ያመለኩ ሰዎች ነበሩና እስቲልም እኔ አሁን እንደተለየዋቸው እኮ አላስብም አሉ። እግዚአብሔር ይባርካቸው። የመጽናናቴን መሰረት ያኖሩ ሰዎች ናቸው ሁሉም በሚባል ደረጃ። እግዚአብሔር ይባርካቸው።
በጣም ነው የማመሰግናቸው። ልጆቼን ኪዬን ስፔሻሊ መካሬን ታውቂያለሽ ኪያ ምረት እግዚአብሔር ይባርከው። በጣም ስክን ያለ ልጅ ነው። በደንብ ነው ደግሞ የሚመክረኝ እኮ እንደ ታላቅ ወንድም ነው የሚመክረኝና እግዚአብሔር ይባርከው። ልጆቼን እግዚአብሔር ይባርካቸው። በመጨረሻ ግን ምናልባት ለብዙ ሰው ወጣ ያለ ሊሆን ይችላል። እኔ ግን አንድ እድል እጠብቅ ነበር ለማመስገን የልጆቼን አባት በጣም ነው ማመሰግነው። እግዚአብሔር ይባርከው። በቃ የሆነው መሆን ስለነበረበት ነው። ግን ቢያንስ ከመከራው ጋር አጋዥ ሆኖ ጠንካራ አድርጎኛል እና አመሰግነዋለሁ። ብዙ አደባባዮች ይኖሩኛል፣ ሁሌም ግን አመሰግነዋለሁ እሱን ሰው። እግዚአብሔር ይባርከው የልጆቼን አባት። አመሰግናለሁ በጣም። እንግዲህ በነበረን ቆይታ ጥሩ ጊዜ እንዳሳለፈን ተመልካቾቻችንም ከኛ ጋር ጥሩ ጊዜ እንዳሳለፉ አስባለሁ። እንግዳችን ሆነሽ እዚህ ስለመጣሽ ታሪክሽንም በጣም ኢንስፓየር የሚያደርግ ነውና ለብዙዎች ይጠቅማልም ያተርፉበታልም ብዬ አስባለሁ። ስላካፈልሽን በጣም አመሰግናለሁ። ተባረኪልኝ። አንቺ ተባረኪ። እንግዲህ እንዳያችሁት በጣም ጥሩ ጊዜ ነበረን። ከዚህ ታሪክ ብዙ ታተርፋላችሁ፣ ብዙ ትማራላችሁ ብዬ ማስባለሁ። እስከሚቀጥለው ፕሮግራም ሌላ እንግዳ ደግሞ ይዤላችሁ እስክመጣ ድረስ ቸር ሰንበቱ።